ዛሬ የምንካፈለው የመልእክቴ ርዕስ ያለው በዕብራውያን ምዕራፍ 11 ቁጥር 5 ላይ ነው። ስለ አካሄድ ነው የምንነጋገረው። ዕብራውያን ምዕራፍ 11 ቁጥር 5 ላይ እግዚአብሔር ቃል እንደዚህ ይላል፣ ሄኖክ ሞትን እንዳይ በእምነት ተወሰደ፣ እግዚአብሔር ስለወሰደው አልተገኘም። ክብር ለኢየሱስ ይሁን። ያነበብነው መልእክት ክፍል ዕብራውያን 11 ቁጥር 5 ላይ ነው። ዕብራውያን 11 ላይ ሄዳችሁ ስትመለከቱ በእምነት ጀግኖች ስለሆኑ የእምነት አባቶች ይናገራል። መጽሐፍ ቅዱስ ለሄኖክ በሁለት ስፍራ ብቻ ነው የሚነገረን። አንደኛው ዘፍጥረት 5 ላይ ነው፣ ሁለተኛው ደግሞ ዕብራውያን 11 ላይ ነው። ስለዚህ ይህ ሰው ያከናወነው ተግባር አይታይም፣ አልተዋጋም፣ የእግዚአብሔርን ሕዝብ መርቶ አላወጣም፣ እንደ ሙሴ ባህር አልከፈለም፣ የሆነ ተአምራት አላደረገም፣ የሆነ ነገር አደረገ ብሎ አይነግረንም። አንድ ነገር ግን ይነግረናል፣ አካሄዱን ከእግዚአብሔር ጋር አደረገ ይላል። ክብር ለኢየሱስ ይሁን እና አካሄዱን ከእግዚአብሔር ጋር አደረገ ብሎ ይህንን ሰው ያጎለዋል። አካሄዱን ከእግዚአብሔር ጋር አደረገ፣ እግዚአብሔር ወሰደው፣ አልተገኘም ይለናል። ይህ አካሄድን ከእግዚአብሔር ጋር ማድረግ የአንድ አማኝ ከፍተኛ ጥሪ እንደሆነ ላሳስባችሁ ፈልጋለሁ። ከፍተኛ ጥሪያችን ነው አካሄድን ከእግዚአብሔር ጋር ማድረግ። እግዚአብሔር ለማስደመም ሳይሆን እግዚአብሔር ከእርሱ ጋር አካሄድን ለማድረግ ነው አማኝን የሚጠራው። ወይንም ደግሞ በሰዎች ዘንድ ታዋቂ እንድንሆን፣ ዝነኛ እንድንሆን፣ በጣም የናጠጥን ባለጸጎች እንድንሆን አይደለም። በእግዚአብሔር ዘንድ ለመታወቅ ነው። ሀብታም መሆን ባለጠጋ መሆን ግን ኃጢአት ነው እያልኳቸው አይደለም። በእግዚአብሔር ዘንድ ለመታወቅ ነው። እርካታችን እግዚአብሔር ብቻ እንዲሆን ነው። ፍላጎታችን እግዚአብሔር ብቻ እንዲሆን ነው። ይሄ የአማኝ ጥሪ ነው፣ አካሄድን ከእግዚአብሔር ጋር ማድረግ። በነገራችን ላይ ሄኖክ የነበረበት ዓለም ወይንም ሄኖክ የነበረበትን ዘመን ቀላል አልነበረም። ክፋት እየጨመረ የሄደበት ዘመን እንደነበረ እናያለን። እና ክፋት እየጨመረ የሚሄድበት ዘመን ነው። ትውልዱ ገልባጣ ትውልድ ነበር። ዓለም እየጨለመ በሄደ ቁጥር በሄኖክ ላይ ግን ይታይ የነበረው የእግዚአብሔር ብርሃን እየጨመረ ይሄድ ነበር። ስለዚህ እውነት ነው የምንመለከተው አካባቢያችንን ከእግዚአብሔር ጋር በተቃርኖ ሲቆም ብዙ ነገሮች ውስብስብ ውስጥ ሲገቡ ለጽድቅ ለመለየት ለጽድቅ ለመኖር እግዚአብሔርን ለመግለጥ በምንቸገርበት ጊዜ በዙሪያችን ሁሉ በአመጽ እስራት ሰዎች ታስረው እያሉ ጨለማው እየጨለመ በበዛ ቁጥር ሁኔታዎች ሰላም በሌሉበት ጊዜ ቅዱስ ማህበረሰብ በመካከላችን ቅዱስ ነው የምንለው ማህበረሰብ አካሄዱን ባበላሸበት ጊዜ እግዚአብሔር ግን የጠራው ሰው አካሄዱን ከእግዚአብሔር ጋር ያደርጋል። ክብር ለኢየሱስ ይሁን። ምክንያቱም ወገኖቼ እምነታችን በአካባቢ ሁኔታ ሳይሆን የሚቀረጸው እምነታችን ከቅርርብ ካደረግነው ከእግዚአብሔር ጋር አብሮ በመሄድ ነው የሚቀረጸው። እኛን እምነታችን አካባቢያችን ሊቀርጸን አይገባም። ሊቀርጸን የሚገባው ምርጫችን ያደረግነው እግዚአብሔር፣ እርሱ የተቀራረብነው እግዚአብሔር፣ ህይወታችንን የሰጠነው እግዚአብሔር፣ ዘመናችንን የሰጠነው እግዚአብሔር እርሱ እኛን እንዲቀርጸን ነው ዋናው አስፈላጊ ነገር። ብዙ ሰዎች አካባቢያቸው ይቀርጻቸዋል። እንደ አካባቢያቸው ሆነው ይኖራሉ፣ እንደ አካባቢያቸው ሆነው ይመላለሳሉ። ምንድነው? በጣም እኮ ከባድ ነው። ዙሪያውን እኮ ስትመለከተው አያስኬድም። ሁሉም የራሱ ልምድ ነው። በዚህ መስመር ካልሆነ በስተቀር መሄድ አይቻልም የሚባልበት ዘመን ነው። በዚህ ዘመን መካከል ግን ተለይቶ የሚቆም ሰው አካሄዱን ከእግዚአብሔር ጋር ያደረገ ሰው ነው። ክብር ለኢየሱስ ይሁን። አንድ ጊዜ አንድ ሰው ወደ ጌታ እኛንን የመጣ ነውና በአጋጣሚ ከመንገድ ደክሞኝ ወደ ሱቁ ገብቼ ለማረፍ ሱቁ ገብቼ እንዳረፍኩኝ አንድ ሰው ቱታ ለብሶ መጣና አንድ የሆነ የመኪና የሆነ የተቀየረ የመኪና የሆነ ነገር አመጣና ይህንን ትገዛለህ ወይ አለው። ከዛ በኋላ ተነጋገሩና ገዛው። ጥቂት ቆይቶ ደግሞ መጣና
ያንኑ የሸጠውን ዕቃ ሊፈልግ መጣና ያንን ቅድም የሸጥኩልህን ዕቃ ልግዛህ አለው። ልግዛ በሚልበት ጊዜ ጨምሮ በብዙ ጨምሮ ሸጠለት። ቅድም ለምን አመጣው አሁንስ ለምንድን ነው የምትሸጥለት ብዬ ጠየቅኩት። ቅድምማ ሰርቆ ነው ያመጣው፣ አሁን ደግሞ እኔ ደግሞ አትርፌ እሸጥለታለሁ አለ። መሰረቁን ታውቃለህ አልኩት። አሁን አውቃለሁ አለኝ። እንዴ ለምንድን ነው እንደዚህ የምታረገው? አንተ ተቀባይ እኮ በመሆን እኮ ከሌባ አትሻልም፣ ተቀባይም እኮ ሌባ ነው ስለው አይ ወንጌላዊ አለኝ። ያኔ ሙሉ ወንጌላዊ ነበር። አይ ወንጌላዊ እንደዚህ ካልሆነ በስተቀር አይሰራም አለኝ። አያችሁ በዙሪያችሁ ያለው አካሄዱን ሲያበላሽ ጽድቅን ረቅጦ በሚኖርበት ጊዜ ለኛ የተመቸን ሊሆነን አይገባም። ምክንያቱም ጥሪያችን አካሄዳችን ከእግዚአብሔር ጋር እንድናደርግ ነው። ሰልፋችን ከእግዚአብሔር ጋር አይደለም እንጂ ከሰዎች ጋር አይደለም። ሰልፋችን ከእግዚአብሔር ጋር ተለይተን የምንቆምበት ነው እንጂ ወገኖቼ ተመሳስለን የምንኖርበት ዓለም አይደለም የገባንበት ዓለም። ምክንያቱም ጥሪያችን ማንነታችን ክርስቶስን መስሎ መኖር ነው። አካሄዱን ከእግዚአብሔር ጋር አደረገ የተባለው ሄኖክ ዕለታዊ ህብረቱ ሁሉ ከእርሱ ጋር ከእግዚአብሔር ጋር ያደረገ ሰው ነው። አካሄድን ከእግዚአብሔር ጋር ለማድረግ የመጀመሪያው ነገር ህብረትን ሙሉ በሙሉ ህብረትን ከእግዚአብሔር ጋር ማድረግ ነው። ውሳኔያችን፣ ስራችን፣ አስተሳሰባችን በእረፍታችን ጊዜ እርሱን ማዕከል ያደረገ ህይወትን መኖር ማለት ነው። አካሄድን ከእግዚአብሔር ጋር ማድረግ ማለት በመንሰራ ስራ ለስራ በመንወጣበት ጊዜ ሌላ ሰው፣ ወደ ቸርች ስንመጣ ሌላ ሰው ማለት ግን አይደለም። ቤት በመናርፍበት ጊዜ ሌላ ሰው፣ ከቤት በመንወጣበት ወደ ቸርች ስንመጣ ሌላ ሰው ማለት አይደለም። ጓደኞቻችንን ስናገኝ ሌላ ሰው፣ ከጓደኞቻችን ተለይተን ወደ ቸርች በመንደርስበት ጊዜ ሌላ ሰው ማለት አይደለም። ከሁለት አይነት መልክ በኢየሱስም እግዚአብሔር ያድናችሁ። ሁለት አይነትን መልክ አይደለም፣ ለአንድ አይነት መልክ ብቻ ይዘን እንድንኖር የተጠራንበት ህይወት ነው። እርሱም ክርስቶስ ኢየሱስን መምሰል ጥሪያችን ነው። ከኔ ጋር የሚስማማ ጥሪ ኢየሱስን መምሰል ነው። በሉሲ በሳምንት አንድ ጊዜ እሁድ ብቻ ለማምለክ መምጣት ብቻ ማለት አይደለም። ቀን በቀን እግዚአብሔርን ማምለክ ማለት ነው። ቀን በቀን ከእግዚአብሔር ጋር መሆን ማለት ነው። እግዚአብሔርን ማምለክ ማለት መዘመር ብቻ አይደለም። እግዚአብሔርን ማምለክ ማለት ወደ ቤተ ክርስቲያን መጥቶ የእግዚአብሔርን ቃል መስማት ማለት አይደለም። ይሄ አንደኛው ክፍል ነው። የሌላኛው ክፍል ነው። እግዚአብሔርን ማምለክ ማለት እግዚአብሔርን መውደድ ማለት ነው። ጌታ ኢየሱስ ካለው በፍጹም ልብህ፣ በፍጹም ነፍስህ፣ በፍጹም ሐሳብህ እግዚአብሔርን አምላክን ውደድ። ሃሌሉያ። እግዚአብሔርን መውደድ ማለት ነው። እግዚአብሔርን ማምለክ ማለት እንጂ ወገኖቼ ማጨብጨብ ማለት አይደለም። እሱ አንደኛው ክፍል ነው። መዘመር ማለት አንደኛው ክፍል ነው። ወደ ቤተ ክርስቲያን መምጣት ሌላኛው ክፍል ነው። ማገልገል ሌላኛው ክፍል ነው። እግዚአብሔርን ማምለክ ማለት ግን በፍጹም ልባችን፣ በፍጹም ነፍሳችን፣ በፍጹም ሐሳባችን እግዚአብሔርን መውደድ ማለት ነው። እግዚአብሔርን የሚወዱ ሰዎች በፍጹም ልባቸው እግዚአብሔርን የሚወዱ ሰዎች፣ በፍጹም ነፍሳቸው እግዚአብሔርን የሚወዱ ሰዎች፣ በፍጹም ሐሳባቸው እግዚአብሔርን የሚወዱ ሰዎች ቀን በቀን እግዚአብሔርን ያመልኩታል። ቀን በቀን ከእግዚአብሔር ጋር ህብረት አላቸው። ቀን በቀን ለነሱ ቅድሚያ እግዚአብሔር ነው። ለነሱ ቅድሚያ የእግዚአብሔር ፈቃድ ነው። ለነሱ ቅድሚያ የእግዚአብሔር ድምጽ ነው። ለነሱ ቅድሚያ ማለት ወገኖቼ እግዚአብሔር ነው። ሌላ ነገር ቅድሚያ የላቸውም። ከእግዚአብሔር በፊት የሚያስቀድሙት ነገር ምንም ነገር የለም። ከእግዚአብሔር በፊት ልጃቸውን አያስቀድሙም። ከእግዚአብሔር በፊት ሚስቶቻቸውን ወይንም ባሎቻቸውን አያስቀድሙም። ከእግዚአብሔር በፊት ወላጆቻቸውን፣ ዘመዶቻቸውን አያስቀድሙም። ለነሱ አንደኛ እግዚአብሔር። አንደኛ እግዚአብሔር ብሉት። የማናወዳድረው ቁጥርንም የማንሰጠው ከምንም ጋር የማናወዳድረው አምላክ መጀመሪያ እግዚአብሔር። መጽሐፍ ቅዱስ ራሱ ሲነገር በመጀመሪያ እግዚአብሔር ነበረ ይለናል። ክብር ለኢየሱስ ይሁን። ዓመታትን ሳይገልጽ፣ ዘመናትን ሳይገልጽ፣ ወራትን ሳይገልጽ፣ ቀናትን ሳይመድብለት መጽሐፉ ሲጻፍ በመጀመሪያ እግዚአብሔር ነበር። ያለ የነበረ ለዘላለም የሚኖር ሃሌሉያ። የምናወዳድረው የምናመሳስለው አምላክ የለንም። መጀመሪያ እግዚአብሔር። ከእግዚአብሔር ጋር አካሄድን ማድረግ ማለት ከእርሱ ጋር ሙሉ በሙሉ መስማማት ማለት። አሞጽ 3:3 ላይ እንደዚህ ይላል፣ በእውነት ሁለት ሰዎች ሳይስማሙ መንገድ ይሄዳሉን ብሎ ይጠይቃል። ሰው ከእግዚአብሔር ጋር አካሄዱን አደረገ ሲል ሙሉ በሙሉ በህይወት ጉዳይ ይሁን፣ በስራ ጉዳይ ይሁን፣ በአገልግሎት ጉዳይ ይሁን፣ በመውጣት በሀገራዊ ጉዳይ ይሁን፣ በምንም ጉዳይ ይሁን ከማን ጋር? ከእግዚአብሔር ጋር መስማማት ማለት ነው። ብዙ የምናልፍባቸው ነገሮች አሉ።
ብዙ ወደ ህይወታችን የሚመጡ ጥያቄዎች አሉ፣ የሚፈትሹን ጥያቄዎች አሉ። እለት ወደ ህይወታችን የሚመጡ የሚፈትሹን ህይወታችን ምን ጋር እንደደረሰ የሚፈትሹን ልክ እንደ ቴርሞሜትር የሚፈትሹን ነገሮች አሉ። በሚመጡበት ጊዜ ሁሉ ወገኖቼ እግዚአብሔር በተስማማው እስማማለሁ። አሜን ትላላችሁ? ህዝብ በተስማማው አይደለም፣ እግዚአብሔር በተስማማው እስማማለሁ። ወገኖቼ የጌታ እግዚአብሔር በብዙ ማስተዋልን በኢየሱስም በዚህ ዘመን ይስጠን። ብዙ ጥያቄዎች ወደ ህይወታችን ስለሚመጡ ብዙ ነገሮች ስለሚፈትሹን እኔ እስከ እግዚአብሔር አልበልጥብህምን የሚሉ ጥያቄዎች ይመጣሉ። እኔ ከሌለው አንተ መኖር አትችልም የሚሉ ነገሮች ይመጣሉ ወደ ህይወታችን። ለኛ ግን በየትኛውም ዘመን መኖሪያችን የዘላለም አምላክ ነው። ቅድም ወንድሜ ጋር ቢሮ ቁጭ ብለን እናወራ ነበርና አንዳንድ ሰዎች ገንዘብ ከሌላቸው መኖር የማይችሉ የሚመስላቸው ሰዎች አሉ። አንዳንድ ሰዎች ስራ ከሌላቸው መኖር የማይችሉ የሚመስላቸው ሰዎች አሉ። እያንዳንዱ ወደ ህይወታችን ሲመጣ የእምነታችንን መጠን ይፈትሸዋል። ጎርፍም ጎረፈ፣ ያንን ቤት መታው፣ አልወደቀም። ለምን ሲል በአለቱ ላይ ቆሞ ነበር። በአሸዋ ላይ ቆመ፣ ደግሞ ጎርፍም ጎረፈ፣ ያንን ቤት መታው፣ ወደቀ፣ አወዳደቁም ታላቅ ሆነ ይላል። ይሄ ጎርፍ ችግር ብቻ ይመስላል? ይሄ ጎርፍ ብልጽግናም ነው። ይሄ ጎርፍ ገንዘብም ነው። ይሄ ጎርፍ ክብርም ነው፣ ዝናም ነው። ትላንት ያጣኸው ዝና እንደ ጎርፍ መጥቶ ወደ አንተ ሲመጣ ልብህ ወዴት ነው ሲል፣ ለኔ ግን አንደኛ እግዚአብሔር ነው። ክብር ለኢየሱስ ይሁን። ትላንት ያጣኸው ገንዘብ እንደ ጎርፍ ወደ ህይወት በሚመጣበት ጊዜ ገንዘቡ ይገዛሃል ወይስ ትገዛዋለህ? ልብህ ወዴት ነው? ለኔ ግን መኖሪያዬ የዘላለም አምላክ ነው። አሜን ሃሌሉያ። መኖሪያዬ ማን ነው? መኖሪያዬ ገንዘብ አይደለም፣ መኖሪያዬ የዘላለም አምላክ ነው። ደግሞ ወንድሜ ስመሰክርልህ ነበርና ትላንት ባለፉት 2 ወራት አህል ነው ይሄ ከበራልኝ። ገንዘብ ሳገኝ ገንዘቡን አስቀምጥና አንተ ገንዘብ ለኔ መኖሪያ አይደለም፣ መኖሪያ የዘላለም አምላክ ነው፣ ስለዚህ ገዛሃለሁ አንተ አትገዛኝም ብዬ እናንተ 10% ነው ብዙዎቻችሁ የምታወጡት፣ እኔ 20 እና 30% አስራት አወጣለሁ። የሚመጣው ገንዘብ አይኖረኝም፣ የሚያኖረኝ ጌታዬ ነው። አሜን። እና ሲወጣ የመጀመሪያ ሰሞን ያማል፣ እየቆነጠጠኝ ነው የማወጣው። አሁን ለምጄዋለሁ፣ ጌታ ስሙ የተባረከ ይሁን። ሲወጣ ያማል የመጀመሪያ ሰሞን፣ አሁን ግን ለምጄዋለሁ። አንደኛ ተግባባን፣ ከእግዚአብሔር ጋር አብሮ መነገድ እንደሚቻል ገብቶኛል። ጌታ ስሙ የተባረከ ይሁን። ከትላንት ወዲያ ሁሉ ነገሬን አወጣሁና 200 ምናምን ብር ሲጠረኝ ትላንት ከሰዓት በኋላ ደወለና አንዱ ፓስተር አካውንት እላክልኝ አለኝ። ጌታ ይመስገን። እኔ እዚህ ጋር እርቦኝ ጌታ ሆይ ባሪያዎችን እንኳን ባሪያ ተርቦ የሚያበላኝ ሰው የለም እንዴ ብዬ ስል አካውንት እላክልኝ አይለኝም። አንደኛው አካውንት የላኩለት 10,000 ብር ለምሳ 300 ብር ነው ያጣሁት። 10,000 ብር ላከልኝ። ሃሌሉያ። አብሬ መነገር ተምሬ ነው። አይገዛኝም፣ እገዛዋለሁ ገንዘብን። የኔ መኖሪያ ገንዘብ ሳይሆን የመኖሪያ የሰራዊት አምላክ እግዚአብሔር። አሜን ትላላችሁ? አንዳንዶቹ ገና ገንዘብ ሲመጣ እጆቻቸው መንቀጥቀጥ ይጀምራል። ወንድሜ ልንገርህ፣ በ200 ብር አስራት ማውጣት አትቸገርም። በ300 ብር አስራት ማውጣት አትቸገርም። 3,000 ብር ሲመጣልህ አስራት ማውጣት አትቸገርም። ምክንያቱም ገንዘቡ የመግዛቱን አህል እየጨመረ 40 እና 50 60 እና 100 ሺህ ብር በሚመጣበት ጊዜ መግዛት ይጀምራል። ከዛ በኋላ እቃ መግዛት ያቆምና አንተን ይገዛል። ነገር ይግባ ወንድሜ፣ እግዚአብሔር የምትገዛውን ነገር ይሰጥሃል እንጂ የሚገዛህን ነገር አይሰጥህም። ስለዚህ ብዙዎቻችሁ ሀብታም እንዳልሆናችሁ ለምን እንደሆነ ልንገራችሁ። ጌታ የነገረኝ ምክንያቱም ለእግዚአብሔር ከመገዛት ይልቅ ለገንዘብ መገዛት ስለሚሆንባችሁ የሚገዛችሁን ነገር አልሰጣችሁም። የምትገዙለትን ነገር ኢየሱስ ሰጥቷቸዋል። እግዚአብሔር ቀናተኛ ነው። ሰው ሚስት ባልቦን በሚስቱ እግዚአብሔር በመለኮቱ ቀናተኛ ነው። ባሎች ሚስቶቻችሁን የሚያይባችሁ ገና አስተያየቱን አይታችሁ የማያምራችሁ ከሆነ አይኖቻችሁ ይቀላል። ምክንያቱም ቅናት የሚባለው ነገር ስላለ
እግዚአብሔርም ደግሞ አይናችሁን ከእግዚአብሔር ላይ አንስታችሁ የሆነ በሚገዛችሁ ነገር ላይ ማድረግ ስትጀምሩ እግዚአብሔር ይቀናል። ስለዚህ የሚገዛችሁን ነገር አይሰጣችሁም፣ የምትገዙለትን ነገር ትሰጣችኋል። ስለዚህ አይኖቻችሁን በእግዚአብሔር ላይ አድርጋችሁ ከእግዚአብሔር ጋር አካሄዳችሁን ስታረጉ ሃሌሉያ መጽሐፍ እንደሚል የተቀረ ሁሉ ይከተላችኋል። አይኖቻችሁን ጌታ ላይ ስታደርጉ የተቀረ ሁሉ ይከተላችኋል። ወገኖቼ አካሄድን ከእግዚአብሔር ጋር ማድረግ ማለት በየትኛውም ሲቹዌሽን በየትኛውም ጊዜ ከፍ ባልክበትም ጊዜ ዝቅ ባልክበትም ጊዜ ባገኘህበትም ጊዜ ባጣህበትም ጊዜ ምንም በሌለህ ጊዜ ባለህም ጊዜ በተረፈህም ጊዜ ልታካፍለው የምትችለው ባለህ ጊዜ ሁሉ አይኖችህ መጀመሪያ እግዚአብሔር። አንዳንድ ሰው ሲያልፍለት ወንድሜ እሁድ ወደ ቸርች አይመጣም፣ እሁድ ወደ ሰዶሬ ነው። የት ነህ? አይ ዛሬ ባለቤቴና ልጆቼን ላዝናና ፈልጋለሁ፣ ሰሞኑን ስራ በዝቶብን ነው። በጣም ይገርምሃል። አሁን ግን ዛሬ እሁድ አንድ ቀን ያለችን ልጆቼን ላዝናና ፈልጋለሁ ይለኝ እግዚአብሔር በሚል ለመለክበት ቀን። ታዲያ ለዚህ ሰው እንዴት ነው ጨምሮ የሚሰጠው? እንዴት ነው ለባርነት አሳልፎ የሚሰጠው ለዛ ሰው? እግዚአብሔር ቀናተኛ ስለሆነ ለባርነት እናንተን አሳልፎ አይሰጣችሁም። ለእግዚአብሔር ብቻ ተገዝታችሁ እንድትኖሩ ያደርጋችኋል። ስለዚህ አንዳንዱን ሰው ለምን እንደሆነ ታውቃለህ? በግሉኮስ የሚያኖረው እንደ ጎርፍ ከመጣ ስለሚወስደው፣ ስለዚህ ጠብ እያደረገ ያኖረዋል። ገብቶሃል ወይ? ዝም አያሰኝም። አሜን ያሰኛል። በኢየሱስም አሜን በሉኝ። በጌታ በኢየሱስም ይህንን ለሌላ መገዛት የሆነ ባርነት በኢየሱስም የተሰበረ ይሆናል። ከእግዚአብሔር ጋር መስማማት፣ ከእግዚአብሔር እውነት ጋር መስማማት፣ ከእግዚአብሔር ጋር አካሄድን ማድረግ ማለት፣ ከእግዚአብሔር ፈቃድ ጋር መስማማት፣ ከእግዚአብሔር ጋር አካሄድን ማድረግ ማለት፣ ከእግዚአብሔር ባህሪ ጋር መስማማት፣ ከእግዚአብሔር ጋር አካሄድን ማድረግ ማለት፣ ከእግዚአብሔር መመሪያ ጋር መስማማት ነው። ከእግዚአብሔር ጋር አካሄድን ማድረግ ማለት፣ ከእግዚአብሔር ጋር አካሄድን ማድረግ ማለት እግዚአብሔርን የሚፈልግ ልብ ይዞ መገኘት ማለት ነው። ሰው ወደ ጉባኤ ሲመጣ ሁሉም ሰው እግዚአብሔርን ይፈልጋል የሚል እምነት የለኝም። ባገለገልኩባት ዘመናቶች ብዙ አይነት ሰዎች ስለገጠሙኝ፣ አንዳንዱ በእግዚአብሔር ሰበብ ሚስት ፍለጋ የሚመጣ ሰው አለ። ምክንያቱም ቆንጆ ሆኖ ያያትን ሴት ኢየሱስ ስለማይል እሺ ስለማትለው አንድ ሰሞን ኢየሱስ የጌታ ለመምሰል ይመጣል። እግዚአብሔር አይኖቻችሁን ያብራላችሁ እናንተ ወጣቶች፣ ከወጥመድ በኢየሱስም ያድናችሁ። የሰው አመጣጥ ብዙ ነው። የሰው የሚመጣበት ምክንያት ብዙ ነው። ግን ከእግዚአብሔር ጋር አካሄድን ማድረግ ማለት ልብን ለእግዚአብሔር መስጠት ማለት ነው። ዳዊት እንደዚህ አለ፣ እኔ ግን ንጉሴን ሾምኩኝ በተቀደሰው በተራራዬ ጽዮን ላይ አለ። ማንም ምንም ይሁን እኔ ግን ንጉሴን ሾሜያለሁ። ማንም ምንም ይፈልግ እኔ ግን ንጉሴን ሾሜያለሁ። ማንም ከምንም ጋር ይሄድ እኔ ግን ልቤ ከጌታዬ ጋር ነው። እዚህ ዘመን ምንም ችግር የለም። አምልኮ መብት ነው። አታመልክ የሚልህ የለም። አምልኮ መብት ስለሆነ ዋጋ ስለማያስከፍል በብዙ ዋጋ ግን ያስከፍላል። እግዚአብሔርን እየመሰሉ ሊኖሩ የሚወዱ ሁሉ ምን ያደርጋሉ? ይሰደዳሉ። ዋጋ ያስከፍላል። እምቢ የምትለው ነገር አለ፣ ኖ የምትለው ነገር አለ። ይሄ አይመቸኝም፣ ይሄ እግዚአብሔርን ስለማይመቸው እኔንም አይመቸኝም ብለህ የምትለቃቸው ነገሮች አሉ። በዚህ ዘመን በራሱ ውሳኔ የምትከፍለው ዋጋ አለ። ልብህን ከእግዚአብሔር ጋር ስታደርግ እንዲህ አይነት ነገሮች አይመቹም። ሁልጊዜ ከእግዚአብሔር ጋር ህብረት ማድረግ ነው። እግዚአብሔርን የሚፈልግ ልብ መያዝ ማለት ነው። ዳዊት እንደዚህ ያለ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ምን ታደርጋላችሁ? ትጸናላችሁ አለ። ምክንያቱም ይሄንን ሲናገር ዳዊት እግዚአብሔርን እንደሚገባ ያልፈለጉበት ጊዜ ነበረ። የእግዚአብሔርን ታቦት እነሱ ከመሸከም ይልቅ በሰረገላ ላይ ጭነው ወደ ኢየሩሳሌም ሊያመጡ የፈለጉበት ጊዜ ነበር። በዚህ ምክንያት እግዚአብሔር ስብራት ያደረገበት ጊዜ ነበረ። ከመፈወስ ይልቅ መስበር የቀናው ጊዜ ነበር። እግዚአብሔር ታቦቱን ወደ አቢዳራ ቤት አስገብቶ ወደ ኢየሩሳሌም ተመለሰና ተቀመጠ። ለ3 ወር ቆይቶ ሲሰማ የአቢዳራ ቤት ተባረከ አለ። ሄዶ ሊያመጣው ሲል እናንተ የአሚናዳብ ቤቶች ሆይ ተቀደሱ፣ ሃሌሉያ፣ እናንተ ሌዋውያን ተቀደሱ፣ የእግዚአብሔር ስም የተመሰገነ ይሁን፣
ምክንያቱም ያለ ቅድስና እግዚአብሔር ማየት ስለማይችል። ቀድሞ አልተሸከምነውም ነበር፣ አሁን እንሸከማለን። ቀድሞ ትከሻችንን አልሰጠነውም ነበር፣ አሁን ትከሻችንን እንሰጣለን። ትከሻ ወገኔ ክብር ነው። ክብርህ ለእግዚአብሔር ካልጣልክ ልብህ ከእግዚአብሔር ጋር አይደለም። በጌታ በኢየሱስ ክርስቶስ ስም የቀረው ዘመናችን የእግዚአብሔር ክብር የሚገለጥበት ይሁን። እርሱ ማለት እኔ ማለት ስትጀምር እየወደክ ነው። ለእርሱ ክብር ይሁን ማለት አቁመህ ለኔ እኔ ማለት ስትጀምር በኢየሱስ ማስተዋልን በኢየሱስ ይመልስልህ። አሜን ትላላችሁ? ዳዊት ይህንን አድርጎ ነው እንደዚህ ያለ፣ እግዚአብሔርን የሚፈልግ ልብ ደስ ይበለው። እግዚአብሔርን ፈልጉት ትድናላችሁ። ከብዙ ነገር መዳን የሚቻለው እግዚአብሔር የሚፈልግ ልብ ሲኖር ነው። ይህንን ስላደረገ ነው የሄኖክ አካሄድ እግዚአብሔርን አስደሰተው። ስለዚህ ሄኖክም አካሄዱን ከእግዚአብሔር ጋር አደረገ። እግዚአብሔር ወሰደው አልተገኘም ብሎ ተመሰከረለት ይላል። ክብር ለኢየሱስ ይሁን። ምስክርነቱ ከሰው አልነበረም፣ እግዚአብሔር ነበር የመሰከረለት። በእንደዚህ አይነት ህይወት ስትኖር ሰዎች ላይረዱ ይችላሉ። በእንደዚህ አይነት ስትኖር ወንድሜ ሰዎች ላያደንቁ ይችላሉ። ታማኝነትን ላያውቁ ይችላሉ። እግዚአብሔር ግን ለማን እንደምትኖር ያውቃል፣ ይለይሃል። ከእግዚአብሔር ጋር የምታደርገው አካሄድ ወገኖች እግዚአብሔር ያውቃል፣ እግዚአብሔር ይለያል። ስትሰብክ ላትታይ ትችላለህ፣ እንደኛ መድረክ ላይ ላትገለጥ ትችላለህ፣ የሆነ ሰዎች የሚያዩትን ነገር ላታደርግ ትችላለህ። ነገር ግን ልብህን እግዚአብሔር ያውቃል። እግዚአብሔር የልብ አምላክ ስለሆነ እግዚአብሔር ልብና ኩላሊትን ይመረምራል። ዶክተር ጠጠር ከማየቱ በፊት እግዚአብሔር የኩላሊትን ጠጠር ያያል። አንድ ወንድም እግዚአብሔር ልብና ኩላሊትን ልብህ ምን እንደሚፈልግ ያያል። አቤቱ አለ ዳዊት የልቤ ሐሳብ የአፌ ቃል በፊት ያማረ ይሁንልኝ። ምክንያቱም ልብ ነው ሰው አንደበታችን ነው የሚያየው። እግዚአብሔር ልባችን በእግዚአብሔር ፊት ሲታይ በኢየሱስ ስም ያማረ ያደርግልን። የምወደው ልብ ነው ይበለን በኢየሱስ ስም። ከእንቅስቃሴያችን ይልቅ እግዚአብሔር ልባችን ያስደስተዋል። ዳዊት ከአጥፊዎች የበለጠ አጥፊ ነው። ታውቃላችሁ የዳዊትን ባህሪ ስትመለከቱ በጣም አስቸጋሪ ነው። ግን እግዚአብሔር ምን አለ? እንደ ልቤ የሆነውን ሰው ዳዊትን መላኩት አገኘሁት። ሳይወድቅ ቀርቶ አይደለም፣ ሳያጠፋ ቀርቶ አይደለም፣ ኃጢአትን ሳያደርግ ቀርቶ አይደለም፣ ሰውን ሳይገልና ሳያስገድል ቀርቶ አይደለም። ልቡ ግን ለእግዚአብሔር የተመቸ ነው። በኢየሱስ ስም ልባችሁ ለእግዚአብሔር የተመቸ ያደርግላችሁ። በጌታ በኢየሱስ ስም ልባርካችሁ። ለእግዚአብሔር የተመቸ ልብ ይሁንላችሁ። የቀረው ዘመናችሁ ለእግዚአብሔር የምትመቹት ሰዎች ያርጋችሁ። እግዚአብሔር ትመቸኛለሽ፣ እግዚአብሔር ትመቸኛለሽ ይበልሽ እህቴ። እግዚአብሔር የልብ አምላክ ነው። ንግግራችንን አያይም። ሰው ንግግራችንን ያያል፣ ቋንቋችንን ያያል። እግዚአብሔር ግን አካሄዳችንን ያያል። ስናደርግ ወገኖቼ ለምን አደረጋችሁት ብሎ ያያል። ለምን እንዳደረግነው እግዚአብሔር ሞቲቫችንን ያውቃል፣ አደራረጋችንን ያውቃል። ከእርሱ ፊት የተሸፈንን አይደለንም፣ በእርሱ ፊት የተገለጥነን። ሁሉን ያውቃል። በጌታ በኢየሱስ ስም ልባርካችሁ። የእግዚአብሔር ደስ የሚያሰኝ ልብ ይሙላባችሁ። ሲያያችሁ የሚረካባችሁ ያርጋችሁ። ሲያያችሁ የሚያርፍባችሁ ያርጋችሁ። ሄኖክ በስብከቱ አይደለም የሚታወቀው። ሄኖክ በስራው ይሄን ነገር ሰርቶ ታወቀ አይልም። ሄኖክ ይሄን ነገር አገልግሎት በዚህ አገልግሎት ተሳክቶለት ይሄን ያህል ሚሊዮን ሰው ደረሰ አይልም። ሄኖክ ባህር ከፈለ ብሎ አይነግርህም። ከሱ ሙሴ ባህር ከፍተዋል። ታላላቅ የእግዚአብሔር ነቢያቶች ተናስተዋል። ታላላቅ የእግዚአብሔር ሰዎች መጽሐፍ ቅዱስ እንዳለ ይነግረናል። ስለ ሄኖክ ግን የሚናገረን አካሄዱን አደረገ ብቻ ነው የሚለን። አካሄድን የሚያይ ልብ ነው፣ በልብ ውስጥ ያለው ነው። አሜን ትላላችሁ? በጌታ በኢየሱስ ስም ልባችን በእግዚአብሔር ፊት ያማረ ይሁን። ስለዚህ እግዚአብሔር ሄኖክን ሸለመው። ሞትን አያይም አለ። በሞት በኩል አይደለም ይመጣልኝ፣ እኔ ወስደዋለሁ አለ። ወሰደው፣ አልተገኘም ይላል። አንተ በቤቴ ውስጥ ካሉት የበለጠ ለኔ ቅርብ ነህ አለ እግዚአብሔር።
ለእምነቱ ሽልማት ሰጠው። እናንተ ለእምነቱ ሽልማት ሀብትና ንብረት ሲሰጠው አይደለም የምታዩት። ለእምነቱ ሽልማት ስኬት አይደለም። ለእምነቱ ሽልማት ተአምራትም አይደለም። ለእምነቱ ሽልማት ራሱ እግዚአብሔር ነበር። በኢየሱስ ስም እግዚአብሔር ሽልማታችሁ ይሁንላችሁ። ራሱ እግዚአብሔር ነበር ሽልማቱ። አንተ የኔ ነህ አለና ወሰደው። በሞት በኩል አላሳለፉም፣ ራሱ ወሰደው። ወንድሜ ታዲያ ሲህ ለኛ ምን አይነት መልእክት ነው ያለው በዚህ ዘመን ልትለኝ ትችል ይሆናል። ምን አይነት መልእክት አለው ለዚህ ዘመን ለኛ? እንደ ሄኖክ አስቸጋሪና አመጽ በሞላበት ዓለም ውስጥ እንኖራለን። ይብስ በባሰ ዓለም ውስጥ ነው የምንኖረው። ምክንያቱም ከትላንት ይልቅ ዛሬ አመጹ እየጨመረ ነው፣ ክፋቱ እየጨመረ ነው። ከትላንት ይልቅ ዛሬ ጨለማው እየጨመረ ነው። ከትላንት ይልቅ ዛሬ ተንኮሉ እየጨመረ ነው፣ ኃጢአት እየጨመረ ነው። በዚህ ዘመን ታዲያ እኔና እናንተ በተከበብንበት መካከል ለእግዚአብሔር ብቻ ሆነን እንድንኖር የሚያስችለን እግዚአብሔር ጸጋን ሰጥቶናል። አጠገብ ያለውን ሰው ጸጋን ተቀብለሃል በሉት። የምታሳብብበት ነገር የለም በሉት። ሊረዳህ እንደሚችል እመን በሉት። በጽድቅ መመላለስ የምችልበትን ጸጋ እግዚአብሔር ሰጥቷል። ሰሞኑን የሆነ መዝሙር ለቀኩኝ። እንሄዳለን የሚል ቲክቶክ ላይ ለቀኩኝ። ሰዎች እየተነጠቁ የሚያስን ከመዝሙር ጋር አገናኝና ለቀኩኝ እና ወደ 400 ምናምን ሰው አይቶታል። ላይክ ያደረገው 8 ሰው ነው ይመስለኛል። አንዳንዱ እንደ ሟርት የቆጠረው ይመስለኛል። ምን እየጠበክ ነው ወንዳጄ? ማንን እየጠበክ ነው? ሚስት ማግባት እግረ መንገድ ነው። ቤት መስራት እግረ መንገድ ነው። መኪና መግዛት መንዳት እግረ መንገድ ነው። የሆነ የምትጠብቀው እግረ መንገድ ነው። ነገር ግን ላይቀር የሚመለስ ጌታ አለን። ኢየሱስ ይመጣል፣ እንሄዳለን። ባትስማማም እንሄዳለን። እግዚአብሔር ልባችንን ይመልስልን። እናንተ እንደ ቀልድ ስቃችሁ ነው ያሳየኝ። እኔ ግን በጣም ነው ልብ ያዘነው። ምን እየጠበክ ይሆን? የምትጠብቀው ሳይደርስ እኮ መሄዳለህ። ሰው መኪናም ይገለዋል እኮ መሄዱ አይቀርም። በኢየሱስ ስም አትበለኝ። መንገድ ከሆነ ትሄዳለህ። አሜን ትላለህ። እንደዚህ አይነት ጨካኝ ሰባኪ ገጥሟችሁ አያውቅም እንደሆነ አላውቅም። በጌታ በኢየሱስ ስም እንሄዳለን። ረገጥ አድርገህ አሜን በል። ግድ የለም ይሄን የአሜሪካን ትሄዳለህ ብትል ትንቀጠቀጥ ነበር። በኢየሱስ ስም እንሄዳለን ወደ ሰማይ። ልብህን ከጌታ ጋር አድርግ። እንሄዳለን። ኢየሱስ ይመጣል፣ እንሄዳለን። አሜን። አዎ ብልጥ የሆነ ሰው ኢየሱስን እየጠበቀ ይኖራል። አካሄድን ከእግዚአብሔር ጋር አደረገ። እኔ የመጀመሪያው የተነጠቀ ሰው ሄኖክ ነው። አንተ የሄኖክ አምላክ የኔ አምላክ ነው። አሜን ትላላችሁ? አካሄድን በክርስቶስ ኢየሱስ ከእርሱ ጋር አድርጌያለሁ፣ ይሄዳለሁ። ስለዚህ ኃጢአተኛ ዓለም ውስጥ ነው የምንኖረው። እኔና እናንተ ጋር የምንኖርበት ጸጋ ተሰጥቶናል። የእግዚአብሔር ጸጋ ከኛ ጋር አለ። ቲቶ ምዕራፍ 2 ላይ ሄዳችሁ ተመልከቱ። ጸጋ ተገልጧል። ኃጢአተኝነትና ዓለማዊ ምኞትን ክደን የተባረከውን ተስፋችንን ክርስቶስ ኢየሱስን እንድንጠብቅ በዚህ ዘመን ያስተምረናል ይላል። ጸጋው ካንተ ጋር ከሆነ እንድትጠብቅ ያስተምራል። በጌታ በኢየሱስም የእግዚአብሔር ጸጋ በሕይወታችሁ የተገለጠ ይሁን። ይህ የማይሞላ ዓለም በኢየሱስም እግዚአብሔር ከዚህ ዓለም ጋር ያላቃችሁ በኢየሱስም ያላቀን። የድሮ ሰባኪ አይደለሁም፣ አሁንም ሰብካለሁ። ግዴላችሁ ግን እውነቱን ልንገራችሁ። አሁን እኔ ከአንድ ጸጉር ወደ ሁለተኛው ዞሬ ሁሉም ነጭ ሆኗል። አሁን እዚህ እንደዚህ ያልሆነ ነገር ብነግር ምን ይሰራል? እንሄዳለን ወደ ጌታ። እውነቱን ልንገር አይደል? ሁሉ ነገር ጊዜያዊ ነው። ሙሉ ጊዜህን ሰጥተህ በሙሉ የምትለፋበት አንዳንዱ 2 ስራ አለው፣ አንዳንዱ 3 ስራ አለው፣ አንዳንዱ 1 ስራ አለው፣ አንዳንዱ በቃ ጊዜ የለውም። ጌታናት ጊዜ የለኝም በጣም ቢዚ ነኝ። ጥለሃት ትሄዳለህ። ኢየሱስ ይመጣል። ስለዚህ በማንኛውም ነገር ውስጥ ተገኙ ወገኖቼ፣ እግዚአብሔርም እንደዚህ ይላችኋል፣ አካሄድህን ከኔ ጋር አድርግ ይልሃል። ጌታ ስም የተመሰገነ።
ምንም አይነት ስሜት ይሰማ በምንም አይነት ውስጥ ሁን ከእግዚአብሔር ጋር አካሄድን አድርግ። የጌታ ስም የተመሰገነ ይሁን። ስለዚህ ዛሬ ከእግዚአብሔር ጋር አካሄድን ለማድረግ ምን ማድረግ አለብን? ጥቂት ነገሮች ልንገራችሁ። የመጀመሪያው በየቀኑ ማለዳ ትንሽዬ የእግዚአብሔር ነገር የምታሰላስሉበት የጽሞና ጊዜ ይኖራችሁ። የቀኑን ውሏችሁን ይቀይረዋል። እውነቴን ልንገራችሁ፣ የቀኑን ውላችሁ እንዲቀየር ከፈለጋችሁ የጽሞና ጊዜ በኢየሱስም ይኖራችሁ። በየቀኑ ጥቂት የእግዚአብሔርን ቃል አጥና። በማለዳ ተነሳ ጸልይ። አንተ አጠገብ ያለውን ሰው በማለዳ ተነስ ጸልይ በሉት። አታጸልይ ጸልይ በሉት። ብዙ ሰው ያጸልያል አይጸልይም። አንተ የምትወጣበት ቃል እኮ በእጅ አለ። የእግዚአብሔር ሰው ቃላት አውጣ አትበል፣ ራስ ቃል አውጣ። ኧረ በኢየሱስ ምርኳችን ይመለስ። ኧረ የጸሎት ምርኳችን ይመለስ። የቀንህን ውሎህን ሊቀይር ለምትችለው ጠዋት ማለዳ ስትነሳ ጸልይ፣ አሰላስል። የእግዚአብሔርን ቃል የእግዚአብሔርን ድምጽ ስማ፣ የእግዚአብሔርን ምሪት ወቅ። አሜን ትለኛለህ? የጌታ ስም የተመሰገነ ይሁን። በማንኛውም ሰዓት ከእግዚአብሔር ጋር ተነጋገር። መነጋገር ትችላለህ። እየሄድክ መነጋገር ትችላለህ። እየሰራህ መነጋገር ትችላለህ። ኩክ እያደረግሽ መነጋገር ትችላለሽ። እንጀራ እየጋገርክ መነጋገር ትችላለህ። መንገድ ላይ መነጋገር ትችላለህ። ከእግዚአብሔር ጋር መነጋገር የሚከለክል ምንም ነገር የለም። ይሄ ስልክ ኔትወርክ ባለበት ቦታ ላይ ሁሉ ይሰራል አይደል? ለምን? ውስጡ ምን አለ? ሲሙ አለው። ክብር ለኢየሱስ ይሁን። የዳነው ሰው ደግሞ ውስጡ የክርስቶስ ኢየሱስ ሕይወት አለ። አሜን ትለኛለህ? በየትኛውም ቦታ ላይ ከእግዚአብሔር ጋር ኮሙኒኬት ማድረግ ይችላል። መንፈስ ቅዱስ ውስጡ አለ። የሆነ ቤተ ክርስቲያን ስትመጣ ብቻ አይደለም ከእግዚአብሔር ጋር ማውራትና መነጋገር የምትችለው። በምትሄድበት ጊዜ ማውራት ትችላለህ። ስትቀመጥ ማውራት ትችላለህ። ስትነሳ ማውራት ትችላለህ። ስትተኛ ማውራት ትችላለህ። በየትኛውም ስፍራ ላይ ኔትወርኩ ክፍት ነው። የኔ ኔትወርክ ክፍት ነው በሉስ። ክብር ለኢየሱስ ይሁን። ማውራት ትችላለህ። መጸለይ ትችላለህ። ከእግዚአብሔር ጋር ማውራት መነጋገር ትችላለህ። የሆነ ጸሎት ቤት እስከምትደርስ መጠበቅ የለብህም። ከእግዚአብሔር ጋር አብሮ መሄድ ማለት ወገኖቼ እግዚአብሔርን በቀረበ ጓደኝነት አብረ መዋል ማለት ነው። እኔ አሁን እንግዲህ ጉልበቱም እየጠፋ ነው መሰለኝ። አብዛኛው መንገድ ላይ ነው ጸሎቴ። አብዛኛው መልእክትን የምቀበለው መንገድ ላይ ነው። የሚከለክለኝ የለም። መንፈሴ ከጌታ ጋር ይፈሳል። በኢየሱስ ስም ይገባባችሁ። ይሄ መልካም ነገር ነው። በኢየሱስ ስም ይገባባችሁ። በናዝሬቱ በኢየሱስ ስም ይገባባችሁ። ስትተኛ ማውራት ትችላለህ ከጌታ ጋር። ስትሄድ እየተጫወትክ ማውራት። ቁጭ ብለህ ሰውን ከምታወራ ከጌታ ጋር ብታወራ አይሻልም? የማይረባን ነገር ከምትቀባጥር ጊዜን በቲክቶክ ከምታቃጥለው ከጌታ ጋር ማውራት አይሻልም? አትይ ያልኩ አይደለም፣ እኔማ ያለው ነገር ግን መጠን ይኑረው። ብዙ ከጌታ ጋር ማውራት በኢየሱስም ይሁንላችሁ። ብዙ በኢየሱስ መጸለይ ይሁንላችሁ። ብዙ የእግዚአብሔርን ቃል ማሰላሰል ይሁንላችሁ። ብዙ ከእግዚአብሔር ጋር አብሮ መዋል ይሁንላችሁ። ይቻላል። አካሄድ ከእግዚአብሔር ጋር ማድረግ ማለት ልብ ከእግዚአብሔር ጋር ከሆነ እግዚአብሔር የሚፈልገውን መፈለግ ማለት ነው። አንዳንድ አቅም የሚያሳጣ ነገር ሲገጥምህ አቅምን የሚሰጠው አባ ስትለው አቅም ይመጣል። ክብር ለኢየሱስ ይሁን። የሚታገልህ ነገር ሲመጣ አባ ስትለው ታግሎ ያሸንፍልሃል። ክብር ለኢየሱስ ይሁን። ሰው አጠራም፣ ዘመድ አጠራም፣ ወገን አጠራም፣ አባ ስትለው ይመጣል ጌታ። አካሄድን ቀን በቀን በማንኛውም ሰዓት እየተራመድኩን ምግብ እየተመገብኩን እየወጣ እየገባሁን እየሰራሁ ምንም አድርግ መንፈስ ከእግዚአብሔር ጋር ይቆራኝ። የጌታ ስም የተመሰገነ ይሁን። አሜን። ሶስተኛው በትንሹ ነገር መታዘዝ ተማር። በትንሹ መታዘዝ ካልቻልክ ሁለተኛው አይመጣም። ምክንያቱም መታዘዝ እምነትን ስለሚያሳድግ፣ ሳትታዘዝ እምነት አያድግም። የጌታ ስም የተመሰገነ ይሁን። አሜን። አራተኛው ትሁት ሁን። ከእርሱ ጋር ጥገኛ ሁን። ሁልጊዜ የእግዚአብሔር ጥገኛ ብቻ ሁን። የማንም ጥገኛ አትሁን፣ የእግዚአብሔር ጥገኛ ሁን። ሲያጠገበ ያለውን ሰው ባርከው። በኢየሱስ ስም እግዚአብሔርን በመጠጋት እግዚአብሔር ይባርክ በሉት። አሜን። አንዳንዱ ሰው ጥገኛ ነው።
ማንም ጠገኛ እንድንሆን አልተጠራንም። የእግዚአብሔር ጠገኞች ነን። ለኛ ግን ማን አለን? እግዚአብሔር አለን። ትሁቱን ለእግዚአብሔር ብቻ ጥገኛ ሁን። ሚክያስ 6:6 ላይ ሄዳችሁ እግዚአብሔር ካንተ የሚፈልገው ነገር ምንድነው ብሎ ይጠይቃል። ከእግዚአብሔር ከአምላክ ጋር በትህትና ትሄድ ዘንድ አይደለምን ይልሃል። እግዚአብሔር ስም የተመሰገነ ይሁን። የመጨረሻው ሁሉ ጊዜ ልብህ ንጹህ ይሁን። አሜን። እሺ ባርኩት። አጠገባችሁ ልብህ እግዚአብሔር ንጹህ ያደርገው በሉት። አሜን። ሁሉ ጊዜ ልብህ ምንም ነገር ውስጥ አታስቀምጥ። የቤት ስራ አትስጥ። ከሰው ጋር ልትጋጭ ትላለህ፣ ቶሎ ይቅር በል። በሰው ልታዘን ትችላለህ፣ ተሸክመው አትዙር። በኢየሱስ ስም ምህረት አድርግ። አሜን። ልብህ ለሌላ ሰው አታከራይ። ለጌታ ከኖረበት በቂ ነው። አንዳንድ ሰው ይዞ የሚዞረው ሰውን ነው። አንድ ጊዜ ሁለት የካቶሊክ ቄሶች መንገድ ሲሄዱ የሆነ ወንዝ ጋር ሲደርሱ የሆነች ሴት አረንቋ ውስጥ ገብታ መውጣት አቅቷት ትታገላለች። ስትታገል አንደኛው ሄደና እንደምንም ብሎ ፊቱን መልሶ፣ ምክንያቱም ሴት መያዝ በጣም ነውር ነው፣ እንደምንም ብሎ መልሶ ጎትተው አጣትና ጥሏት ሄደ። አብረው ይሄዱ። ያኛው ግን ከውስጡ አልወጣም። ይገርማል ይላል። የቆየ ይገርማል ይላል። ምን ሆንክ ሲለው ቅድም ሴትዮዋን እኮ ስብሃቷ አወጣች። እኔ ቅስቤ እዛ ትቻት ነው የመጣሁት፣ አንተ ግን ተሸክመሃታል አለው። አትሸከም፣ በቃ ልትጋጭ ትችላለህ። ለምንድን ነው የቤት ኪራይ ለሱ ትሰጠዋል? ልብ በኢየሱስም ክርስቶስ ብቻ ይግዛው። የአብዛኛው ሰው ልብ የሆኑ ሰዎች አሉ ውስጣቸው የሚጠሉት የማይወዱት ሰው ተቀምጧል፣ ግማሽ ጎኑን ይዟል። እሱም ያደረገኝ ጌታ ብቻ ይባርከኝ እንጂ ያሳየዋል። ምን ይባርካል? መንገዱን ዘግተው። አንዳንዱ በረከት የሚፈልገው ሌላ አጠገቡ ያለውን ሰው ያው ብሎ ለማሳየት ነው። እንደ ወርፋ በኢየሱስ ስም ጌታ ብቻ በውስጣችሁ ይኖር። አሜን። ለምን ታከራየዋለህ? በተወደደ ቤት እሱን ተሸክም የምትዞርበት ምክንያት ጌታን ተሸክም አዞርም። በቂም በበቀል የሱን ነገር ያሳየኝ። አንዳንዱ መርፌ ይሰቅላል። በጌታ ቤት ሆኖ ነው እኮ መርፌ ይሰቅላል። ይኸው አይሰራም በለው አጠገብ ያለውን ሰው። አሁን በጌታ ቤት ነው ያለው። እኔ እውነቱን የምነግራችሁ አይሰራም በለው አጠገብ ያለውን ሰው። በጌታ ቤት ነው ያለው። አሜን። ስለዚህ ፍታው፣ አንተን ስለፈታ ጌታ። አንዴ ሙሉ ወንጌል በነበርኩበት ጊዜ ስለ ይቅርታ ሰበኩኝና ከዛ በኋላ አንዲት እህት የሮጠች መጣችና እንደዚህ ያለኝ ወንጌላዊ ያለች፣ ያቤት እንዲህ ያቃጠለኝ ያው ፊቴ ተቀይሮ ከቀይነት ወደ ጥቁር ጅንጉርጉር ሆኛለሁ። እንዴት ነው ይቅር በለው ብላ አለችኝ። ቆይ አንቺ ለጌታ ተመችተሽው ነው ወይ የምትኖሪው ብዬ ጠየቅኳት። አይ እሱማ ይቅር እያለኝ አንቺም ይቅር እያልሽው ኑሪ። በጌታ በኢየሱስ ስም የይቅርታ መንፈስ ይብዛልን። ከጌታ ጋር አካሄዱን ያደረገ ሰው ተሸክሞ አይሄድም፣ ጌታን ተሸክሞ ነው የሚሄደው። እግዚአብሔር ክብር በኢየሱስ ስም መገለጫ ያደርጋችሁ። እግዚአብሔር ብቻ በኢየሱስ ስም ይገለጥባችሁ። ቁጣ ይገለጥባችሁ። በጌታ በኢየሱስ ክርስቶስም ቂመኝነት አይገለጥባችሁ። የሆነ ነገር አይገለጥባችሁ። ለሱ አልተጠራችሁም። የተጠራችሁበት ዓላማ ከእግዚአብሔር ጋር አካሄዳችሁ እንድታደርጉ ነው። ለዚህም ደግሞ እግዚአብሔር መንፈስ ቅዱስን በእናንተ ውስጥ አሳድሯል። እሱን እሺ ስትሉት ሁልጊዜ ከእግዚአብሔር ጋር አካሄዳችሁ ያማረ ይሆናል። አሜን። በጣም የምትወጣው ዳገት የለም፣ የምትወርደው ቁልቁለት የለም። አንድ ነገር ብቻ አድርግ፣ እሺ ለጌታ። እስቲ አጠገብ ላለው ሰው እሺ ለጌታ በለው በሉት። አጭር ነው አይደል? 2 ፊደል ነው እኮ እሺ ለጌታ 2 ፊደል ነው፣ ግን ህይወትህን ይቀይረዋል፣ አካሄድህን ይቀይረዋል። በሆነ ነገር አትሂድ። በኢየሱስ አንተ አህዛብ አይደለም፣ በጌታ ነህ። ይሄ ሲሆን የታምራት ህይወትን ማየት ትጀምራለህ።
አሜን። ምክንያቱም መሪህ ጌታ ይሆናል፣ አማካሪህ ጌታ ይሆናል፣ ፈዋሽህ ጌታ ይሆናል፣ ስላንተ ተጠሪ ጌታ ይሆናል፣ የሚናገርልህ ጌታ ይሆናል፣ የሚከራከርልህ ጌታ ይሆናል፣ በሁሉ ነገር ቀድሞ የሚወጣ ጌታ ይሆናል፣ የሚገዛ ጌታ ብቻ ይሆናል። ስለዚህ የሚገዛ ጌታ ብቻ ሲሆን ደግሞ የሚገዛልህን ባሮች እግዚአብሔር ይሰጣል። ንገረው፣ የሚገዛልህን ባሪያ እግዚአብሔር ይሰጣል ማለት አሜን። የሚገዛልህን ባሪያ ይሰጣል እግዚአብሔር። የሚገዛልህ ባሪያ ማለት ምን ማለት ነው? ካንተ እጅ ስር ሆኖ የሚተዳደር። ለምሳሌ ያህል ለክርስቲያን ገንዘብ ባሪያ ነው፣ ገዢያችን አይደለም። አሜን ትላላችሁ? ሌሎችም ቁጠሩ የምትፈልጉት ነገሮች ሁሉ እንደ ባሪያ አድርጎ ይሰጣል። አሁን ለምን አልሰጠም ስል እንዳትገዛለት፣ መጋዛት ያለበት ለጌታ ስለሆነ። ሄኖክም አካሄዱን ከእግዚአብሔር ጋር አደረገ፣ አልተገኘም፣ እግዚአብሔር ወስዶታልና ይላል። በኢየሱስ ስም ለዓለም አትገኙ። በኢየሱስ ስም ለክፋት አትገኙ። በኢየሱስ ስም ለአመጽ አትገኙ። በኢየሱስ ስም ለዚህ ዓለም ሲስተም አትገኙ። በኢየሱስ ስም ለገንዘብ አትገኙ። እግዚአብሔር ብቻ ያግኛችሁ። ከዛ በኋላ የተቀረ ሁሉ በኢየሱስ ስም ይከተላችሁ።